ሰላም ቤተሰቦች፣ በዚህ አጭር ቪዲዮ የአማርኛ ቴክስት እንዴት ጀነሬት ማድረግ እንደምትችሉ አሳያችኋለሁ። መልካም ቆይታ ይሆንላችሁ። ይህ ጀሚናይ ኤአይ ነው። በጣም ፐርፌክት ነው። ደብዳቤዎች ለማዘጋጀት፣ ፕሮፖዛል ለማዘጋጀት ስለዚህ ጀሚናይ ብላችሁ የምትፈልጉን ጥያቄ በአማርኛ መጻፍ ትችላላችሁ ማለት ነው። ስለዚህ ኢዝሊ ጀነሬት ያደርግላችኋል። የሆነ ደብዳቤ እንዲያዘጋጅልኝ ድራፍት እንዲያደርግልኝ ልጠይቀው እና አማርኛው ምን ያህል ጥራት ያለው አማርኛ እንደሆነ ላሳያችሁ። ስለዚህ እዚህ ምንድነው ያልኩት? እባክህ አጭር የስብሰባ ጥሪ ለስራ ባልደረቦቼ ጻፍልኝ ነው ያልኩት። የስብሰባ ጉዳይ የስራ ግምገማና የቀጣይ የትኩረት አቅጣጫዎች አስመልክቶ ነው ያልኩት። ስለዚህ እቺ አሮዋን ክሊክ አደርጋለሁ ማለት ነው። ስለዚህ እንደምታዩት የስብሰባ ጥሪ አለ። ለሁሉም የቡድን አባላት አለ። ይሄ አሬንጅ ታደርጉታላችሁ። ጉዳዩ የስራ ግምገማ እና የቀጣይ የትኩረት አቅጣጫዎች ላይ መወያየት። ሰላም የክፍላችን ባልደረቦች፣ ባለፈው የስራ ወቅት የነበረንን አፈጻጸም ለመገምገም እና ቀጣይ ትኩረት የምናደርግባቸው ዋና ዋና ተግባራት ላይ ለመወያየት ስብሰባ ጠርተናል። በዚህ ስብሰባ ላይ ሁላችሁም ተገኝታችሁ ተገቢ ሀሳቦቻችሁ እንድታካፍሉ ይሁን። የስብሰባው ዝርዝር ቀን በራሳችሁ ታስቀምጣላችሁ። ሰዓትም ማስቀመጥ ትችላላችሁ። እዚህ ስትጠይቁን ቦታውን እዚህ ማስቀመጥ ትችላላችሁ። ስለዚህ እሱ ድራፍት አድርጎ ካልሰጣችሁ ድራፍት ዳሽ ብሎ አስቀምጦላችኋል ማለት ነው። በሰዓቱ እንገናኝ ከሰላምታ ጋር የእርሶ ፊርማ በቃ። ስለዚህ ይህንን ወደ ወርድ ቀጥታ ኮፒ አድርጋችሁ መውሰድ ይቻላል ማለት ነው። ትክክል ያልሆኑ ቃላት ሊኖሩ ይችላሉ። እነሱን ኤዲት በማድረግ መጠቀም ትችላላችሁ። ስለነበረን ቆይታ በጣም አመሰግናለሁ። ባይ